ጽምዶ የታሪካዊ ባንዳዎች ቅንጅትና የውጭ ጠላቶች የጋራ ፕሮጀክት ነው። ከባለፉት ወራት ጀምሮ በኢትዮጵያና በአፍሪካ ቀንድ ፖለቲካዊ ምህዳር ውስጥ አዲስና አደገኛ ድምፅ እየተሰማ ይገኛል። ይህ ድምፅም ጽምዶ የተሰኘው በባንዳዎች በጠላት ቅጥረኞችና በውጭ ኃይሎች መካከል የተፈጠረ የጥፋት ኔትወርክ ነው። ይህ ጽንሰ ሐሳብ ምንም አይነት የፖለቲካ ርዕዮተ ዓለም ወይም የሕዝብ ጥቅም የሌለው ይልቁንም ሀገርን ለጠላት አሳልፎ ለመስጠትና የኢትዮጵያን ሉዓላዊነት ለመሸጥ የተቋቋመ የጥቅምና የአሻጥር ሽርክና ነው። የዚህ መርዛማ ፕሮጀክት ፈጣሪና ዋና ባለቤት ታሪካዊቷ የኢትዮጵያ ጠላት ግብፅ ስትሆን ግብፅ የኢትዮጵያን ሁለንተናዊ እድገት የህዳሴውን ግድብ ስኬትና በአህጉሪቱ ያላትን ተሰሚነት ለመቀልበስ ያለመ ጂኦ ፖለቲካዊ ፍላጎት አላት። የኢትዮጵያን እድገት ማየት የማይፈልገው የካይሮ አስተዳደር ኢትዮጵያን ከውስጥ ለማዳከምና ሰላሟን ለማናጋት ይህንን የህልውና ጦርነት ስልት ቀርጾ የፋይናንስ ምንጭ ሆኖ እየመራው ይገኛል። ይህ የጽምዶ ሴራ የአንድ ቡድን ብቻ ሳይሆን ከግብፅ ጎን በመሰለፍ ኢትዮጵያን ማዳከም የሚፈልጉ ኢትዮጵያ ጠል የምዕራብ ዓለም ኃይሎች ድጋፍ የታከለበት ነው። ዓላማቸውም ኢትዮጵያ በምስራቅ አፍሪካ ያላትን ጂኦፖለቲካዊ ሉዓላዊነት መስበር፣ ቀጠናዊ አዛዥነቷን ማሳጣትና በሉዓላዊነቷ ላይ የማያባራ ጫና መፍጠር ነው። ከካይሮ ጌቶቻቸው የሚመጣውን የጥፋት ትዕዛዝና የገንዘብ ድጋፍ በመቀበል ግንባር ቀደም ሆነው ከፊት ሆነው የሚመሩት የሻዕቢያው አገዛዝ ኢሳያስ አፈወርቂ ሲሆን ከአንዴም 2-3 ጊዜ ወደ ካይሮ በማቅናት ከፈርዖን የመንፈስ ልጆችና ከግብፅ የደህንነት መዋቅር ጋር እየተመካከረ ለኢትዮጵያ ጥፋት የሚሆን የክፋት መዋቅርና አጀንዳ ሲቀርጽ መክረሙ ለኢትዮጵያውያን የተደበቀ ሀቅ አይደለም። ከካይሮ የሚወርደውን የገንዘብ ድጋፍና የሎጂስቲክስ ግብዓት ወደ ራሳቸው ካዝና በማስገባት የአስመራ ገዢዎች የሚቆጣጠሩት ሲሆን የተረፈውን እጅ መንሻና የዶላር ፍርፋሪ ደግሞ ለተላላኪዎቻቸውና ለባንዳዎቹ እያከፋፈሉ በኢትዮጵያ ላይ የሚከፈተውን የውክልና ጦርነት ፋይናንስ በማድረግ ላይ ይገኛሉ። ከአስመራና ከካይሮ የሚላከውን የቁመህ ጠብቀኝ መሳሪያና የዶላር ፍርፋሪ በመጠቀም የትግራይን ወጣት ለማያልቅ ጦርነትና ለህዝብ እልቂት በመጠቀም ደግሞ የህወሓት ባለስልጣናት አቻ የማይገኝላቸው ሆነዋል። የህወሓት ተላላኪ ባለስልጣናት ህዝባቸውን ለረሃብ ለእጃዙር ጦርነትና ለስቃይ በመዳረግ የትግራይን እናት ለቅሶ ሽጠው ከውጭ ጌቶቻቸው ጋር የጥፋት ቁርኝት ፈጥረዋል። በሌላኛው በአማራ ክልል ሰላምና ልማት እንዳይኖር ህዝቡ በልማት ፈንታ በለቅሶ እንዲኖር በማድረግ የተጠመደው በህወሓትና በኢሳያስ የመንፈስ ልጅ በዘመነ ካሴ የሚመራው የጸረ ሰላም ቡድን ከህወሓትና ከሻዕቢያ ጋር በመተባበር የጫካ ጽምዶ ፈርሞ ኢሳያስን ለማስደሰት አማራን በጅምላ እየጨፈጨፈ ይገኛል። የህወሓትና የሻዕቢያ መራራ የደም ታሪክ በኢትዮ ኤርትራ ጦርነት 100 ሺዎችን እየገበረ ቢሆንም ዛሬ ላይ ለስልጣን ጥማትና ለጠላት ጥቅም ሲሉ ያንን ሁሉ ታሪክ አጣጥፈውታል። በተመሳሳይ መልኩ ህወሓት በማይካድራ በጭናና በሌሎች የአማራ ከተሞች የፈጸመው ዘግናኝ ግድያና ዘረፋ ተረስቶ ዛሬ ከዘመነ ካሴ ቡድን ጋር መተሻሸቱ የፖለቲካ ሞራላቸው በደም የተመሰረተ መሆኑን ያሳያል። የህወሓት ባለስልጣናት በመድረክ ሲወጡና ማይክ ሲጨብጡ አማራን እንደ ዋነኛ ጠላታቸው አድርገው በሰነድ ጭምር ሲያወግዙ፣ የጸረ ሰላሙ ቡድን ግን ይህንን የእባብ መርዝ በአግባቡ መረዳት ተስኖት የጽምዶ ማደንዘዣ መርፌ ተወግቶ እየተክለፈለፈ ይገኛል። እዚህ ጋር የጽምዶን ማደንዘዣ አንፈልግም ላሉ የጸረ ሰላም አባላት አንድ የማንቂያ ደወል ማሰማት እንፈልጋለን። አማራን ለማጥፋት በደብረ ጽዮንና በሞንጀሪኖ የህወሓት ባለስልጣናት እየተቀነባበረ ያለውን አደገኛ ሴራ ችላ በማለት ከጠላት ጋር መተባበር ራስን በራስ እንደማጥፋት ይቆጠራል። ምንም አይነት ከህወሓት ጋር የሚያመሳስል ርዕዮተ ዓለም የሌለው ይህ የጸረ ሰላም ቡድን ከህወሓትና ከሻዕቢያ ጋር በመሰለፍ የኢትዮጵያን ሰላም ማናጋት ብቸኛ የፖለቲካ ግቡ አድርገዋል። የዚህ የጽምዶ መረብ መነሻውም መዳረሻውም ኢትዮጵያን ከካርታ ማጥፋት፣ ኢኮኖሚያዊ እድገቷን ማቀጨጭና በዓለም አቀፉ ማህበረሰብ ዘንድ ያላትን ዘመን ተሻጋሪ ተሰሚነትና አስታራቂነት ማክሸፍ ነው። ጽምዶ ማለት የሀገርን ሚስጥሮች፣ የጂኦ ፖለቲካ ጥቅሞችና የሉዓላዊነት ማዕዘናትን ለውጭ ጠላት አሳልፎ ለመስጠት
የተቋቋመ የባንዳዎች የስግብግብነት ሽርክና ነው። ኢትዮጵያን ማዳከም የዘመናት የውጭ ጠላቶች ህልም ሲሆን ዛሬ ላይ ይህ ህልም እውን እንዲሆን የሀገር ውስጥ ሾተላዮች ጋንግሪን ሆነው ሀገራቸውን እየበሏት ይገኛሉ። ለዘመናት ሀገራቸውን ሲዘርፉ የኖሩት እነዚህ አካላት ዛሬ ላይ ለታሪካዊ ጠላቶች መሳሪያ ለመሆን የአስመራንና የካይሮን ደጅ በመቆፍቆፍ ላይ ይገኛሉ። የህወሓት ሰዎች ለአማራ ህዝብ ያላቸው ጥልቅ ጥላቻ በግልጽ እየታየ፣ የጸረ ሰላም ቡድኑ ግን ይህንን እውነት ሸፍኖ ከነሱ ጋር መድወለቱ የፖለቲካ ድንቁርናውን ያሳያል። የትግራይን ወጣት በከንቱ ጦርነት በመማገድ ትግራይን ወጣት አልባ ያደረጉና የአማራን ህዝብ ደም እንደ እጅ መንሻ በመቁጠር ስልጣን ለመያዝ የሚሯሯጡ እጆች ለአንዴና ለመጨረሻ ጊዜ ሊቆረጡ ይገባል። ይህ በግብፅ በሻዕቢያ በህወሓትና በጸረ ሰላም ቡድን መካከል የተሸረበው የጽምዶ ሴራ ፈጽሞ የኢትዮጵያን አንድነትና ጽናት ሊያናገው አይችልም። የኢትዮጵያ ህዝብና መንግስት የእነዚህን የሀገር ሾተላዮች የውክልና ተልእኮና የክፋት መርዝ በጥንቃቄ በመከታተል ሀገራዊ ሉዓላዊነቱን በዘላቂነት ለማስጠበቅ ከትላንትናው በበለጠ በአንድነት መቆም ይጠበቅበታል።